ሰበብ አድርሰን ከዛ በእስቲኻራ ይገለጻል። አላህ ጋር መመካታችን የምናሳየው በእስቲኻራ ነው። እስቲኻራ ሰላት ማለት 2 ረክዓ ነው የሚሰገደው። ሰግደን ከጨረስን በኋላ የምናደርገው ዱዓ አለ። اللهم إني أستخيرك بعلمك وأستقدرك بقدرتك وأسألك من فضلك العظيم فإنك تقدر ولا أقدر وتعلم ولا أعلم إنك أنت علام الغيوب اللهم وإن كان هذا الأمر فيسميه باسمه وإن كان هذا الأمر خير لي في ديني ومعاشي وعاقبة أمري فاقدره ويسره لي فيه ثم بارك لي فيه اللهم وإن كان هذا الأمر شرا لي في ديني ومعاشي وعاقبة أمري فاصرفني عنه واصرف عني واقدر لي الخير حيث كان ثم ردني به ይህ ዱዓ በትክክል በአላህ የመመካታችንን ማሳያ በጣም ለምሳሌ አንድ ቤት መግዛት ፈለገ ወይም መኪና መግዛት ፈለገ ሚስት ማግባት ፈለገ ወይም ባል ማግባት ፈለገች በጣም ትልልቅ ውሳኔዎች አሉ ለህይወት ማለት ነው በህይወታችን ውስጥ አልወኪልን በቃ ውክልና መስጠት ያለብን ምክንያቱም ገይብ ናቸው ያ መኪና ምን እንደሚያመጣበት አታውቅም ቤቱ ምን እንደሚሆን አታውቅም ሚስት ወይም ባል ምን አይነት ባህሪ እንደሚኖረውና ምን እንደሆነ አናውቅም ገይብ ስለሆነ ማለት ነው ተመልከቱ ዱዓውን اللهم اني استخيرك بعلمك ጌታዬ ሆይ በእውቀትህ ባንተ ዘንድ ካንተ ዘንድ ባለ እውቀት ምርጫ አስመርጣለሁ ምረጥልኝ አንተ እኔ አላውቅም اللهم اني استخيرك بعلمك واستقدرك بقدرتك አንተ ጋር ባለ ኃይል ማለት ነው ይህንን ጉዳይ ያንተን ችሎታ እለምናለሁ فانك تقدر ولا اقدر انت تችላለህ እኔ አልችልም وتعلم ولا اعلم انت ታውቃለህ እኔ አላውቅም انك انت علام الغيوب የሩቅ ሚስጥርን የምታውቅ አንተ ነህ የተደበቀን ነገር የምታውቅ አንተ ነህ ይህ ጉዳይ خيرا لي في ديني بديني خير كونلي لديني ومعاشي لهوتي ጥሩ ከሆነ خيرا لي في ديني ومعاشي وعاقبة أمري يقداي መጨረሻው ደግሞ የሚያምር ከሆነ فاقدره ويسره لي አግራልኝ ይህንንም ቀድርልኝ يا رب ثم بارك لي فيه ከዛ በረካም አድርግልኝ ከዚህ በተቃራኒ ደግሞ ለዲኔ ለህይወቴ እና መጨረሻው ፍጻሜውም የማያምር ከሆነ فاصرفني عنه እኔን ከሱ አርቀኝ واصرفه عني እሱንም ከኔ አርቀው በጣም የሚገርም ዱዓ እኮ ነው ጉዳዩን ከኔ አርቀው እኔንም ከጉዳዩ አርቀኝ የተሻለም ተካኝ فاصرفني عنه واصرفه عني فاصرفني عنه واصرفه عني واقدر للخير حيث كان يتم يهون ملكام يهونون ነገር ለኔ ቀድርልኝ ወስንልኝ ثم رضني به ከዛ ደግሞ ያን እንደወደው እንድቀበለው አድርገኝ የሚገርም ነው ጀዋሚዕ የሆነ በጣም ውብ ዱዓ ነው የሚሆነውንም የማይሆነውም እንድቀበል አድርገኝ ማለት የሚሆነውን በረካ አድርግልኝ የማይሆነውን ደግሞ አርቀኝ ጉዳዩንም ከኔ አርቀው እኔም እንድቀበለው ከዛ የተሻለ ስጠኝ መጨረሻ ያንን ደግሞ እንድቀበለውና እንድወደው አድርገኝ የሚገርም ነው አልወኪል ጋር ያለህ ሙዓመላ ይሄ ነው ማለት ነው አላህ ጋር የሚኖረን በዚህ መልኩ ነው